ግን አኒሜሽን መስራት ስታፍ ጆብ አንዱ ቀልዶብኛል አስታውሳለሁ። ስንፍና ነው እንጂ አኒሜሽን ቀላል ነው ምናምን ብሎ እዛ ኢቢኤስ ላይ እስቲ ሞክረው አልከው? አይሞክረው እስቲ ታሳየኛለህ ምናምን አልኩት። ሰላም ጤና ይስጥልኝ። የዛሬ እንግዳዬ ጥበበኛው በካርቱንና በአኒሜሽን የሚታወቀው አሌክስ ተፈራ ኑሮ በእንግሊዝ ሀገር ቢሆንም የአርት ስራው የአፍሪካን፣ የአሜሪካን፣ የዩሮፕን ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ጉዳዮችን በአማረና ፈገግ በሚያስብል ሁኔታ ያሳያል። ስለ አስደናቂ ካርቱን ስራዎቹና ስለ መጽሐፉ ፋንቴዚያ ያጫውተናል። አብራችሁን ቆዩ። አሌክስ እንኳን ደህና መጣህ። እንኳን ደህና ቆየሽኝ። አለማየሁ ተፈራ ሙሉ ስምህ መሰለኝ፣ ግን በአሌክስ ነው የምትታወቀው? በአሌክስ ነው ዘመኔን የኖርኩት። ሁሉ ሰው በአሌክስ ነው የሚያውቀው። አለማየሁ ትንሽ ረዘም ይላል። ግድ ወደ አርቱ ከመግባታችን በፊት አሌክስ ማን ነው የሚለውን ራስም ተስተዋወቅ ደስ ይለኛል። ኦኬ፣ አሌክስ ከልጅነት እስከ እውቀት ድረስ ሲቦነጫጭር ያደገ ያለ ረፍት ማለት ነው። አቋርጬ አላውቅም። ከወናው 6 ጀመርኩኝ። ከዛ በኋላ በየትምህርት ቤቱ አስተማሪዎች ሲያግዙኝ ነው። አስተዳደገኝ እንደዛ ነው። የህፃናት ውድድር ስወዳደር የልጆች ፕሮግራም ላይ በየትምህርት ቤቱ ሽልማት ምናምን እንደዚህ ስራዎች የሚመጡ ነበር። የዛኑ ያህል ብቻ ከብዙ አይነት የአርት ዘርፍ ያላቸው ነገር ላይ እየተሳተፍኩ ነው ያደግኩት። የዚህ ሁሉ መንገድ ዋናዋ ምክንያት እናቴ ናት። አዎ፣ ከቤተሰቦች ብንጀምር ደስ ይለኛል። አስተዳደግ ምን ይመስል እንደነበር? አስተዳደጌ በእውነት በደረቴ ጣውላ ላይ እየተንፏቀቅኩ ምናምን ስኬቾች ምናምን ሳደርግ ነበር። የእናቴ መጋዚኖች ምናምን ነበሩ። ትንሽ ያደግ ስል ደግሞ 8 ዓመት ምናምን ሲሆነኝ የቲንቲን መጽሔት ታስታውሳለህ? እነሱን አመጣችልኝ። ሞር ካርቱን የሚመስሉ ስዕሎች እየሰራው ነው ያደግኩት። ደግሞ አደግ ስል አስትሪክስ የሚባል የፍሬንች ሌላ መጋዚን አለ። እነሱን እያየሁ አደግኩኝ። ከዛ ቱርፌት አስተማሪዎችን በጊዜ ነው ያዩልኝ አቅሜን ማለት ነው። ተማሪዎች እያሉ ይሄ ሳይንስ ወይም ደግሞ አርት በምናጠናበት ሰዓት ላይ ለእኔ ሰጡኝ ነበር ያን ቦታ እና እዛ ላይ ብዙ ስራ ሰርቻለሁ በየትምህርት ቤቱ ሀይ ስኩልም ምንም። ከዛ ነው ወደ አርት ስኩል የገባሁት። ግን ያው የእናቴ አስተዋጽኦ ብዙ ነው። ማቴሪያል ብዙ ጊዜ ሜንሽን አደርጋለሁ ብዙ ሚዲያ ላይ የእናቴ ብዙ ስለወራው መደጋገም ይሆንብኛል እንጂ በጣም ማዘር በጣም ፋሽነብል የነበረች የራሷን ልብሶች ቆንጆ አድርጋ ስትሰፋ ነበረ። ከጓደኞቿ ማስታወሳቸውን ማረሳቸውን ነው የምነግርሽ። እና በእሷ ዘመን የነበሩት ሞደርን የሆነ እንቅስቃሴ ውስጥ የሚጨፍሩ ምናምን አስተሳሰባቸው ደስ የሚል ምናምን ነቃ ያሉ ምናምን ሴቶች ነው ጓደኞቿ የነበሩት። እና ቤት ውስጥ እሷ በአጋጣሚ ሸክላ ነበራት እና አስታውሳለሁ የ6 የ7 የ8 ዓመት ልጅ ሆኜ በጣም መጨፈር ይወዱ ነበር። እና ሙዚቃም እየሰማሁ ነው ያደግኩት በእነሱ ዘመን በነ ኤልቪስ ፕሬስሊ ጊዜ ማለት ነው። ናት ኪንግ ኮል እና ምናምን የእነሱ ውስጤ ነበሩ በልጅነት ጀምሮ። ከዛ በኋላ ራሴም ላይ ተጽዕኖ ፈጥሯል። ምናልባት ሰዓሊ ባልሆን ኖሮ ሙዚቃ ውስጥ ኖር ነበር፣ ትገባ ነበር። ስለዚህ እናትህ ሳሎን ውስጥ ሙዚቃ ከፍተው በደንብ ኤልቪስ ግን ይደንሳሉ። በጣም ይደንሳሉ። በጣም ደስ ይላል። እሱን አስታውሳለሁ። ለብዙ ዘመኑ ሸክላዎቿ ነበሩ ቤት ውስጥ ምናምን። እኔም ከሀገር ከወጣሁ በኋላ እናቴም ካረፈች በኋላ ያንንም በስነስርዓት መያዝ የሚችል ሰው አልነበረም። አሮዱ የት እንደሄዱ ራሱ ሸክላዎቿ ያሳዝነኛል። የእሷን ስታፎች ባለመጠበቄ እኔም መመለስ ማልችልበት ሰዓት ነበር። እዚህ አንዴ የእኛ ጊዜ ታስታውሽ እንደሆነ ቶሎ ፈቃድ አይሰጥም። ረጅም ዓመት ሪላክስ አድርገህ ምናምን የኖር ነው። አሁን ነው ሪሰንትሊ አዳዲሶቹ ሰዎች ልጆች ቶሎ ጉዳያቸውን ያልቃል ነው ችግራቸውን ይፈታሉ። የኛ ለስትረስ ነው። ግን ረጅም ጊዜ ያለ ወረቀት ኖረናል እዚህ ሀገር እና በዛ ጊዜ ነው እንግዲህ ያን ሀገር ለቅቄ 12 ዓመት በኋላ ነው እንደ አዲስ ወደ ኢትዮጵያ የተመለስኩት። እና
ብዙ የሚቆጨኝ ነገር አለ በእናቴ በኩል ግን ወደዛ ርዕስ አልሄድም። ለማንኛውም አስተዋጽኦ አድርጋለች ብዙ በእሷ ዙሪያ ላይ ብቻ እየጻፍኳቸውም ያሉ ነገሮች አሉ። ዊዝ ኢሉስትሬሽን ማለት ነው። ይገባታል ብዙ ነገር ስላደረገች ማለት ነው። በዛ ጊዜ ትምህርት ላይ ፎከስ አድርግ አለመባሉ ራሱ አፕሪሺየት አድርጋ ወይንም ኖቲስ አድርጋ በደንብ ችሎታህን ክሬቲቪቲህን ማቴሪያል ማቅረብ ወረቀቶች ብሩሾች ምናምን አድርጋለኝ። የሀገር ውስጥ የውጭ ምናምን እንደዚህ ኢንተርናሽናል ውድድሮች ነበሩ። ለዛ ሁሉ ያመጣችኝ እሷ ነች። ከዛ ነው እኔ አርት ስኩል ሄድኩት እንጂ ከዛ በፊት ብዙ ስዕል ሰርቻለሁኝ እና ነጻነት ሄድ ቦድ ሰው ነኝ። በአጋጣሚ አሁን ነው ማስተውለው፣ ካደግኩ በኋላ ነው ማስተውለው። በዛ ጊዜ እንግዲህ ከተማሪዎች ጋርም ተማሪ ነበርኩኝ ግን በቃ እንደ ልቤ ሆኜ ኖሬያለሁ። ላይክ ትምህርት ቤት አንዳንዴ አቴንድ ማታረጊበት ኮንዲሽኖች አሉ። አስተማሪዎች በጣም ስትሪክት ናቸው ምናምን አለም መቅረታችም ምናምን በጣም የሚፈራ ትምህርት ቤት ውስጥ ነበርኩ አርት ስኩል ማለት እና አስተማሪዎች በጣም ሪስፔክት አለ። አዲስ አበባ ስነ ጥበብ ትምህርት ቤት ነበርኩኝ። ሌላው በደንብ ይሄ ኤሌመንተሪ ምናምን እያለው ሀይ ስኩል እያለው ምናምን አስተማሪዎች በደንብ ስራ እየሰጡኝ ፋይናንሽሊ ምናምን እየደገፉኝ ምናምን ነው ያደግኩት። አመሰግናቸዋለሁ እነሱንም። ግን አርት ስኩል ይሄ የምትፈነጅበት ሰዓት አለ በዛ ሰዓት ላይ ስለሆነ አልያዝም ነበረ። እኔም በእናቴ ወጥቼ መጨፈር ምናምን መወድ ነበረ። አርት ስኩል ስንት ዓመት የሆነ ነው የገባኸው? 16 17 ካይንድ ኦፍ ከዛ በኋላ ብዙም አልቆየውም። እሱ ደግሞ የአርት ስኩል ታሪክ የራሴ ያለ ሌላ ብናወራው ረጅም ማለት ያለን ሰዓት ትንሽ ስለሆነ እዛ ርዕስ ውስጥ አልሄድም። መጽሐፌ ላይ የሚቀጥለው መጽሐፍ ላይ የተወሰኑ ታሪኮች ጨምራለሁኝ። ሂደት አይደል የነበርኩበትና የተጓዝኩበት መንገድ አለ። ባጭር ውስጥ ንገረን። አጠር ሳረገው ላይክ አርት ስኩል የነበርኩበት ጊዜ እንትን ነበረ፣ አለመግባባቶች ነበሩ ከአስተማሪዎች ጋር። ከዛ በኋላ 1 ዓመት ጋፕ ነበር። ከዛ በኋላ ያልሆነበት ምክንያት ነበር። ከዛ ባህል ሚኒስቴር ምናምን እስከ መንግስቱ ድረስ የሄደ ኬስ ነበር ምናምን ብዙ ነገር መንግስቱ ኃይለማርያምን መውረሽ እና ወደ ላይ ወደታች ያሉ ታሪኮች አሉ ሶሊድ የሆኑ እና ወደዛ ርዕስ ቢጻፍ ይሻላል። ገብሻል? ጻፈውና እንግዲህ እናነበዋለን። ያ የግድ ነው። ቢኮዝ የነበርኩበት ነው የሄድኩበት እንትን አድርጎኛል፣ ዲስትራክት አድርጎኛል። ዲስትራክት ያደረገኝ በኋላ ካደግኩ በኋላ ነው። ልክ ባይሆን ኖሮ ምናምን የምትይው ነገር አለ ብለህ ወደ ኋላ ስታስበው ጎድተውኛል በጣም እና ያም ጊዜ ያለፈ ምናምን ግን ሁሉም አይደሉም። ጥሩም ሰዎች ነበሩ እዛ ትምህርት ቤት ውስጥ እና ጊዜ አልፎ ምናምን አሁን ሰላም ብያቸዋለሁ፣ አግኝታቸዋለሁ ምናምን እና ደግሞ የሆነ አላስቆሙኝም። አባሽ እዛ ጋ የሚያስቆም ነገርም ነው። አባሽ አንዳንዴ ሞራል ያስፈልጋል አይደል? ምንም ጥሩ አልነበረም። ግን ያንን ዘልየው ነገር አለፍኩት ምናምን ነገር። ከዛ ወደ እንግሊዝ ሀገር መቼ መጣ? በ94 ኤግዛክትሊ ጃንዋሪ ምናምን የገባሁት እዚህ። እድሜ ስንት ነበረ? 21 ውስጥ ነበር። መጨረሻ ላይ ግን ያው ትለምጃለሽ አይባልም የዚህ ሀገር ዌዘር ቀስ እያለ እየተቀየረ መጥቶ አሁን ዛሬ ያለው ዌዘር ትላንትና የለም። በሂደት ማለት ያን ጊዜ በዛ ረበስ በጣም ይወርድ ነበር። ግን እኔ እንደው ከአርቱ አንውጣ ብዬ ነው ስኬች ይሰራ ነበር። ቤትም በሆን ከቤት አልወጣም። ብዙ ስዕሎች ይሰራ ነበር። ያለማቋረጥ ስኬች ይሰራለሁ። ምናልባት ከሌሎች ጓደኞች ትንሽ ለየት የሚያደርገኝ ዛሬም እኔ ቦርሳዬ ስኬች ቡክ ይዤ እዞራለሁ። ብዙ ጓደኞቼ ስኬች ቡክ ብዙም አይመቻቸውም እና ይሰራሉ። በጣም ጎበዝ ሰዓሊዎች አውቃለሁ ምናምን። ግን ይሄ እንደ ትራዲሽናል እንትን የተተወ ነገር አለ። ላይክ በጣም ሶሊድ የሆኑ ነገሮች ለመስራት የግድ በየጊዜው ፕራክቲስ ማድረግ አለብሽ፣ አለበለዚያ ይጠፋል። ሙዚቃ ለረጅም ጊዜ ሳትጫወች ስትቀሪ ጣቶችሽ እምቢ እንደሚሉ ማለት ነው። እና ያን ይመስላል። እና ለንደን ስትመጣ አርቱን መማር ፈልገህ ነበር? እሱ ላይ መግፋት ፈልገህ ነበር? ትምህርትስ እንዴት ነበር? ጥሩ ጥያቄ ነው። በኛ ጊዜ ፈቃድ ከሌለሽ
ትምህርት ቤት ዩኒ አቴንድ ማድረጋችን ግን በአጋጣሚ ሆነው እኔ ተሽሎክልኬ ዩኒቨርሲቲ ኦፍ ኮሚኒኬሽን ፕሮፌሽናል አኒሜሽን ኮርስ ወስጃለሁኝ ሴንት ማርቲን ከመግባቴ በፊት ማለት ነው። እና ያ በጣም ጥሩ ጊዜ ነበረኝ። እዛም በአጋጣሚ ሰፈር ነው ዩኒው አይደል እዚሁ ኤሌክትሪክ ሀስል አካባቢ ነው። እና ጥሩ ነበር። በፊልዴ ነበር ምናምን። ከዛ ደግሞ አንዳንዴ ተሳሳቻለሽ ከኢንፎርሜሽን እጥረት ይሁን ከምን ወደ ዲጂታል አኒሜሽን ሞዴሊንግ ምናምን ኮርስ ባችለር ዲግሪ ገብቼ ነበር። 1 አመት እዛ ቆይቻለሁኝ። which is እኔ ድሮይንግ ስለምችል መስመሮች ማስመር ካራክተር ክሬት ማድረግ ስለምችል ያ ቦታ ራይት ፕሌስ አልነበረም ለኔ። ይሄ ሶል አባውት ቱልሶቹን ማወቅና ቴክኒካል ነው አብዛኛው። እና በኋላ ላይ አወቅኩኝ የትኛው ዩኒ አቴንድ ማድረግ እንዳለብኝ ምናምን። ጊዜ ጠብቄ ሴንት ማርቲን ገባሁ። ኤምኤ ፕሮግራም ነበረ እዛ ላይ ካራክተር አኒሜሽን ማለት ነው። ካራክተር ክሬት ማድረግ ምናምን ነው which is 2D based on 2D አኒሜሽን። እሱ ጊዜ ጥሩ ጊዜ ነበረኝ እዛም። ከዛ በኋላ ሞር ወደ ፐብሊሽንግ ላይክ የካርቱን ስዕሎች ፐብሊሽ የማድረግ ሀሳብ መጣልኝ። በቃ እዛ ላይ ብዙ ፎከስ አደረኩ። ግን ትምህርቱን እንዴት አገኘኸው? ልዩነቱ ከኢትዮጵያና እዚህ መጥተህ አዘ ካርቱኒስት በዛ ጊዜ ራስህን እንደ ካርቱኒስት አይተሃል? ኖ ያ እኔ አመታዊ መጽሔት መጀመሪያ እኔ ፈርስት ይር እያለሁ አመታዊ መጽሔት ላይ የእኔ ካርቱን ነበር የሰራሁት። እኔ የለውም ሲመረቁ፣ በዛ ጊዜ 4ኛ ዓመት ተማሪዎች ሲመረቁ የለውም፣ ግን ስዕሉ የእኔ ነበረ ሰራ ነበር። እንዴት አገኘኸው? ተማሪዎች ምናምን ደስ ይላቸው ነበር የኔ ስዕል የኔ ስኬች ምናምን፣ ግን የለውም ትምህርት ቤት አለመኖሬም ብዙ ጣጣ አስቶብኛል እና ያ ዘመን ደስ ይል ነበረ። ግን የሆነ በቃ ነፃ ሆኜ ነው ያደግኩት። ቅድም እንዳልኩሽ እናቴም አባቴም ምናምን ያረጉት ኮንትሪቢሽን ምንም ተሰውልኝ የሄዱት ነገር የለም። ግን ፍቅር፣ ታለንት ምናምን እንደዚህ የሆነ ሞራል ቫሊዎች ምናምን ጥሩ በዛ ታጅቤ ነው ያደግኩት እና በዛ ነው አሁንም ያለሁት። ለዛ ነው ብዙ ፈተና መቋቋመው ምናምን እና ያ ጊዜ አሪፍ ጊዜ ነበር። ኤኒዌይ እንዳልኩሽ የካራክተር ጉዳዮች ውስጥ ገባሁኝ። ከካራክተሮቹ በኋላ ደግሞ የሆነ ኮሚክ ቡክ ወይም ደግሞ ቤዝድ ኦን ፖለቲክስ የሚሆን ሌላ ነገር የልጆች ሰራ የነበርኩ ሰውዬ በአንድ ጊዜ ተከርብቼ ፖለቲካ ነገር ውስጥ ግን ዩኬ ውስጥ መጥተህ አርት ስኩል ስትገባ ያላሰብካቸውን ያላየሃቸውን መንገድ ከፈተልህ? ቴክኒካል ነገሮች ድሮ ከባዱ ዩኒቨርሲቲ እኮ ትልቅ ሀሳብ ሰተሽ ትንሽዬ ነገር ይዘሽ የምትወጭበት ቦታ ነው። በደንብ ስገነዘበው ማለት ነው። ሂውጅ የሆነ ታለንትሽን በጣም ሶሊድ የሆነ ኦርጋኒክ የሆነ የራስሽን ነገር ክሬቲቭ የሆነ ነገር ሰተሽ ትንሽዬ ደግሞ ለረጅም ዓመት የተሰበሰቡ ቴክኒካል ነገሮች፣ ለምሳሌ ረጅም ሰዓት የሚወስድብሽን የሆነ ነገር ባጭር ሜተዶቹ ማለት ነው ባጭር ጊዜ ውስጥ እንዴት አድርገሽ ፊክስ እንደምታደርጊ ምናምን ተምረሽ ድሮይንግም ፔይንቲንግም ምንም ኤኒቲንግ። ካርቱንም እንደዛ ነው። ካርቱን በሀርድ ወይ ምናምን ስሰራው የነበረውን ነገር ሲምፕሊሲቲ ያለው የራሱ እና እዛ ነገር ውስጥ ያሉትን ነገሮች ተጠቀሚበታለሁ። ያው እንደገና ደግሞ ቤዚክ የሆኑ የአኒሜሽን ህጎች አሉ። 12 ህጎች ፕሪንሲፕሎች አሉ። ከዛ ውጭ ደግሞ ብዙ ደግሞ ከፍ እያልሽ ስትሄጂ ሌላ ደግሞ ቪዥዋሊስት ፊሎዞፊካል የሆኑ ምናምን ሀሳቦች እዛ ውስጥ አሉት። አርት በጣም በጣም እንትን ነው፣ ብሪጅ ነው ለምንም ነገር ላለው ርዕስ በሙሉ ከልጅነት እስከ ሽምግልና ማለት ነው። ያግባባሻል፣ ገብቶሻል። ሂውመር አለው ውስጡ። በቀላሉ ሀሳብ ያለ ጭቅጭቅ ያለ ሙግት ያለ ምናምን ሀሳብ ፎሎ ያደርጋል። እሱ ላይ ነው ኮንትሪቢዩት ለማድረግ የሞከርኩት። አዘን ኢሚግራንት እንዴት ነበረ? አሁን ለንደን ውስጥ ስትገባ ብዙ አርቲስቶች አሉ፣ ካርቱኒስቶች፣ አኒሜተሮች አሉ፣ የተለያየ ስራ ይሰራሉ። አንተ አዘን ኢሚግራንት ኢዚሊ ነበረ እዛ ውስጥ ታፍት ቢሆንስ? በብዙ መልኩ አንደኛ በአጋጣሚ ሆኖ እንደምትውይበት ቦታ አሶሼት እንደምታደርጋቸው ሰዎች
ነው ኑሮ አይደል? ዩኒም ሄደሽ ነይ ምናምን ቤቱ ጋር ነው ተመልሰሽ የሆኑ ፍሬንዶች አሉ ምናምን ነገር ምንም አርት ኢንተረስት የሌላቸው ምናምን ግን ሌላ ስራ ላይ የተሰማሩ ልክ የሆኑ ገብቶሻል። ኮምፕሌን ማድረጌ ሳይሆን በቃ ምንም አፕሪሼት የማያደርግሽ ጓደኛ ወይ የሆነ ቤተሰብም ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። አቅምሽን ምንሽን የማያውቅ ወይ አብሮ የመስራት ፍላጎት የሌለው ምናምን በእንደዚህ አይነት ሰዎች ታጅቤ ነው ያ ሁሉ ስራ የሰራሁት። ምንም በቃ ኢነርጂን የሚወስዱ እንጂ ቡስታፕ የሚያደርጉ ምናምን ሰዎች አይደሉም። ማወራሽ አይገባቸውም ሁሉ ነበር በቃ ምንም ማን አደግባባም። ግን እሱን አንደርስታንድ አድርጌ እኔ ራሴ ገብቶሻል ተመሳስዬ ምናምን የኖርኩት በቃ ምንም አማራጭ የለማ እና እይታቸውም ሌላ ነው። ትናንትና የተወሰኑትን ስራዎችን አይቻለሁ ስቱዲዮ እና ደስ የሚሉ ብዙ አይነት የተለያዩ አሁን እንዳልከው ፖለቲካል ካቨር የሚያደርጉ ሶሾ ኢኮኖሚኮንም ነካ የሚያደርግ ነው ያለው እና የመጀመሪያ ካርቱን ይሄ ሼርብል ነው ብለህ የመጀመሪያ የሰራኸውን ታስታውሰዋለህ? የኔ የመጀመሪያ አርትወርክ ለማስታወስ ከባድ ብዙ ብዙ ነው የሰራሁት። ግን ፒፕሉ የሚወደው አለ ኦብቪየስሊ። አሁን ለምሳሌ በሽቦ መኪና የሚነዳ ህጻን ልጅ በደንብ ብዙ ሰዓሊዎችም ሌሎች የሚወደዱት ልጅ አለ። 2 ልጆች የሆነ ሽቦ መኪና ይዘው ማለት ነው። እሱ ልጅ አፍ ላይ የተወሰኑ ሰዎች ነው አንደርስታንድ አድርገው ያወቁ። ድምፅ አለ አፉ ላይ which is ሲምፕል የሆነ መስመር ነው የሰራሁት። ግን የሆነ በዛ ጊዜ የነበረ የሆነ በቃ የምታውቂው ነገር ነው። ብዙ ወደዋል። ሌላ ይሄ ዶሮ ምናምን ማን ነው ዶሮ ይዛ በህግ ተሸክሞ አሸክሞ ነው እንጂ አሸክሞ ምናምን ዶሮ ስታድ ምናምን አስተማሪዎች ምናምን ይወዱታል። የድሮ ስራዎቼ የሆነ በጣም ትራዲሽናል የሆነ ምናምን ስራዎች አሉኝ። ጆሮም እንትን የምታደርገው አሁን ብዙ ሰው አያውቃትም። አጋጣሚ የዛሬ 30 ዓመት ምናምን የሰራሁት እንደሱ የ30 ዓመት ስራ ብዙ አለኝ ነው። ግን እንዳልኩሽ ነው በኋላ ላይ እየተቀየረ መጣ እንጂ ይሄ የማንነታችን ላይ ያተኮረ ትላንት ላይ ያተኮረ ልጅነታችን ላይ ያተኮሩ ስራዎች የተወደዱ ብዙ ስራዎች አሉ። አንድ አይደለም። እንደው ለጥያቄሽ መልስ 1 2 ምናምን አይደለም። ብዙ በሺ የሚቆጠር ስራ ነው የሰራሁትና ያን ይመስላል። እንዴት ነው አንተ ካርቱንን ኦር አኒሜሽንን ዲፋይን የምታደርገው? ለአንተ ምን አይነት ትርጉም ይሰጥሃል? የአኒሜሽን ጨዋታ ላይ ከዚህ በፊት ከነበረኝ የኢሉስትሬሽን ታሪክ እዚህ ሀገር ከመጣሁ በኋላ የዲዝኒ አኒሜሽን ስታይ በጣም አሜዚንግ የሆኑ በቃ በጣም የሚገርሙ ዳይናሚክ የሆነ ጭንቅላት ያላቸው ክሬቲቭ የሆነ ማይንድ ያላቸው ብዙ ናቸው። 10 ምናምን አሁን ትላልቅ ሰዎች የተወሰኑ ሞቱ፣ የተወሰኑት አሉ በዛ ጊዜ እና በጣም ፓሽኔት አድርጎኝ እንትን አደርግ ነበር። የእነሱን ስራዎች መጽሐፋቸውንም ፊልማቸውንም ምናምን እገዛለሁ ምናምን ብዙ አይ ነበረ። በኋላ ላይ ደግሞ ዋርስ ብሮስ የሚባል እነሱም ደግሞ በቃ የተለያዩ ካምፓኒዎች ሆነው በጣም ብዙ ሶሊድ የሆነ ስራ የሰሩ ሰዎች አሉ እና አሁን እንደሱ አይነት ነገር አይሰራም። አሁን ተቀይሯል። አሁን ስቶሪው አሪፍ ነው። ማነው ስቶሪውም ጥሩ ነው። ስቶሪው ጥሩ ሆኖ ላይክ አኒሜሽኑ ከካራክተሩ ያን ያህል ብዙም ባይሆን ስቶሪ ሶሊድ እስከሆነ ድረስ አሁን ማየት ትችያለሽ። ኤኒዌይ እንደሱ አይነት ነገር አለ። ግን በዛ ጊዜ ትልቅ መነቃቃት ፈጥሮ ነበረ ወደ አኒሜሽን ፊልድ እንዲሄድ ማለት ነው። መጨረሻ ላይ ግን ያው ጊዜም ቢገሉትም ምናምን በዛም በዚህም በፈቃድ በምናምን ገብቼ ሰራሁት። ግን አኒሜሽን መስራት ስታፍ ጆብ አንዱ ቀልዶብኛል አስታውሳለሁ። ስንፍና ነው እንጂ አኒሜሽን ቀላል ነው ምናምን ብሎ እዛ ኢቢኤስ ላይ እስቲ ሞክረው አልከው? አይሞክረው እስቲ ታሳየኛለህ ምናምን አልኩት። የሆነ የሚንቀሳቀስ ነገር ማንም ሰው ይሰራል። ኤኒዌይ አኒሜሽን መስራትና አኒሜተር መሆን ኮምፕሊት የተለያየ ነው። አዘን አኒሜተር በጣም ብዙ ሶፊስቲኬትድ የሆኑ ነገሮች ታስተናግጃለች። የሆኑ ነገሮች ማንቀሳቀሱ አይደለም እና ያንን ወደዛ ወደ ጥበቡ የተጠጋ ሰው ብቻ ነው አንደርስታንድ ሊያደርገው የሚችለው። ያንን አሳልፍ ያለው ጥሩ ጊዜ ነበረ ቱ ቢ ኦነስት።
ኢትዮጵያም ሄደህ የተለያዩ ሚዲያ ላይም ነበር ከኤግዚቢሽንም አዘጋጅተህ አሳይተሃል። መጽሐፍም አስመርቀሃል። እስቲ ስለሱ ትንሽ አጫውተን ስለ መጽሐፍ። እሱም ረጅም ጉዞ ነው እንግዲህ ለረጅም ዓመት የሰራኋቸው ስራዎችን ሁለተኛ ነው ሶስተኛ መጽሐፌ ነው ይሄኛው ፈንጠዝያ ማለት ነው። እና ከዚህ ሳምፕል ይዤ ሄጄ ሀገር ቤት ማተሚያ ቤቶቹን ሁሉ ቼክ አድርጌ በዛ በፀሐይ መጨረሻ ላይ ሴንትራል ማተሚያ ቤት ጥሩ ያትማሉ። በጣም ተቀራራቢ በደንብ ተቀራራቢ መጽሐፍ ነው የሰሩልን። ስዳም ኤክስፔንሲቭ ግን ቢሆንም ጥሩ ነበረ የሰሩት። ከዛ በኋላ ለኢሊያና ሆቴል የሚባል ለ2 ቀን ብዙ ብር ተከፍሎ መቼም እዚህ ፍራንኩን መጥራት አያስፈልግም። ፍራንኩን አለ። ከዛ ዲስፕሌይ ተደረገ። ደስ ይል ነበር ፕሮግራሙ በጣም በቃ ያ ነበረ የሆነ አንድ ነገር። ሰው እንዴት ተቀበለው ስራህን? ሰው በጣም ነው የወደዱት። በጣም የሆነ ከዚህ በፊት ያልታየ አይነት ነገር ሆኖ ነው የቀረበው። ኤኒዌይ እንደ ካርቱን ጥበብ ከዚህ በፊት የሚሰሩ ልጆች አሉ እዛ ሀገር። ግማሾቹን አውቃቸዋለሁ። ተማሪዎችም አሉኝ እዛ ሀገር እና ኤግዚቢሽኑ ሰክሰስፉል ነበር ባጭሩ። መጽሐፉ ኮሮና ታይም ስለነበረ መሸጥ አልቻልንም። ከዛ በኋላ ነው በሌላ ኤግዚቢሽን ምንድነው ፈንድቃ የሚባል ቤት መላኩ ይባላል በጣም ቀና ሰው፣ እሱ ጋር እኔ ጋር ዲስፕሌይ ብታደርገው የበለጠ ኦዲየንስ አለ ምናምን አለ። ቢኮዝ ሁሉም ዲፕሎማስ፣ ሌሎች ከውጭ ሀገር የሚመጡ ኤምባሲ ሰራተኞች ምናምን የተለያዩ ሰዎች ሴናተርስ ምናምን ይመጣሉ እና እንዳለውም ብዙ ሰው ኮሚኒኬት ያደረኩበት መጽሐፌን ብዙ ነው የሸጥኩት እዛ በአጋጣሚ እና ጥሩ ጊዜ ነበረ እዛ ጋም የነበረኝ። ኤግዚቢሽኑም ጥሩ ነበር። አርትወርክ ብቻ ነው እዛ ውስጥ ያለው? አዎ ዲስፕሌይ ያደረኩት ግን አዳዲስ መጽሐፍ ውስጥ የሌለ ምናምን ምስሎችም ማድረጌ ነበር። ታይምሊ የተሰሩ ማለት ነው። ግን ምንድን ነው እዛ ሀገር ውስጥ ያሁሉ 11 ወር ምናምን የቆየሁት። ስኖት ጊዜ ገብቶሻል፣ ቀላል አልነበረም። እንዳልኩሽ ቤተሰብ የለም፣ ሆቴል ነው ያለሁት፣ ጓደኞች አሉኝ ምናምን ነው፣ ሁሉ ነገር ውጪ ነው እዛ ሀገር እና ብቻ ነው ማድረግ ደግሞ ከባድ ነበር። ያገዙኝ ልጆች አሉ አንዳንድ ፍሬንዶች፣ ግን በዛም በዚህም ብዬ ብቻ ያ ጊዜ ጥሩ ጊዜ ሆኖ አለፈ። ግን አደከመኝ፣ በቃ በጣም አድክሞኝ ነው ወደዚህ ሀገር የተመለስኩት። ግን ከመመለሴ በፊት ለካ ተማሪዎች ላይ ሳላቀው የሆኑ እስራኤል እየተከተሉ የሚሰሩ ልጆች አሉ። ያደከመህ ይሄ እንዳለ ዝግጅቱም ይሄ ኤክስፔክቴሽን ነበረ። የሆነ በጣም ብዙ ያውቀዋል መጽሐፌን። ማን ነው እስራኤል ብዙ ሰው ብዙ ሺህ ሰዎች ሼር ያደርጉታል ምናምን። ያን የሚያክል ሆቴል ውስጥ ተዘጋጅቶ በነጋታው ብዙ አልመጣም። ጊዜው ነበረ ኮቪድ ስለነበረ ነው። ያ ሜቢ ኮቪድም ነው ደግሞ ብዙ ሰው አልመጣም። ግን በራሴ በግሌ የሚያውቁኝ ሰዎችም ስለነበሩ እየተጠራው ምናምን አሌክስ እዚህ ጋር የሆኑ ሰዎች ፈልገዋል ምናምን በየቤቱ ግብዣ በየቤቱ በየሆቴሉ መጽሐፌን ምናምን አደረስኩ ማለት ነው። እንዳባባ ተስፋዬ እንትን ነው ኤክስፒሪየንስ ነው አይደል የሆነ። ከዛ ቀስ እያለ ብዙ ሰው አስተዋወቀኝ። ኤኒዌይ ብዙ ደሳስ የሚሉ ሰዎች አሉ ኢትዮጵያ ውስጥ፣ አዲስ አበባ ውስጥ በተለይ በጣም በቃ ኢትዮጵያን የሚመስሉ ሰዎች ብዙ አሉ። በጣም ደስ ይላል እና ተስፋ ይሰጡሻል ምናምን ነገር። ሌላው እንዳልኩሽ ተማሪዎቹ ናቸው። ተማሪዎቹ የእንጦጦ አጠቃላይ 2ኛ ደረጃ ነው ምናምን የአዲስ አበባ ዩኒቨርሲቲን አልፈሽ ምናምን አርት ስኩል አለ። በጣም ጎበዝ የሆኑ ተማሪዎች ያሉበት ማለት ነው። እዛ ጋር ሄጄ ሰርፕራይዝ አደረጉኝ። ኤግዚቢሽን አድርገው እያንዳንዳቸው የኔን ስራ ኮፒ ሲያደርጉ ምናምን የኖሩ ልጆች ማውራት ሁሉ አቃተኝ። እንዴ መሰብነ ፕራውድ ሞመንት ነበር። 10 ምናምን ተማሪዎች ናቸው። በቃ እያንዳንዱ ሮም ውስጥ ምናምን በደንብ አድርገው ቆንጆ ጊዜ ነበረን። ያውም ብዙ ፕሮሚስ ገብቼላቸው እስካሁን ምንም ያደረኩት ነገር የለም። ግን አንድ ቀን የሆነ ነገር አብረን እናደርጋለን ብዬ ያስባለሁ። ለእነሱም በጣም ነው አመሰግናቸው አሁን እንደገና ማለት ነው። እና እሱም ደስ የሚል ጊዜ ነበረ። የሆነ በቃ እንደገና ኤግዚስት እንደምታረጊ ነገን እንደምታስቢ ለካ ይሄ ነገር መቆም የለበትም ምናምን ብዬ እንዳስብ ካረጉኝ ነገሮች እና ያ ወጪዎቼን ረሳዋቸው።
እውነቴን ነው። እነዛ ልጆች ሳገኝ ማለት ነው። ሌላም ልጆች እንደዚህ በግል አንዳንድ ነገር ማግዛቸው ልጆች ነበሩ። መቼም ሁሉም ነገር አይነገርም አይደል? እና አሪፍ አሪፍ ልጆች አሉ፣ ክሬቲቭ ልጆች አሉ ምናምን አሪፍ ፍሬንዶች አሉኝ። ባይዘው ኢትዮጵያ አዲስ አበባ በጣም ጥሩ ጥሩ ጓደኞች አሉኝ ምናምን እና ነው በቃ ስትወጪ ከባድ ነው። ደጅ ከሆነ ኑሮች ከባድ ነው። ሰው ከመሳይ ጋር ነው መዋል ያለበት። የድሮ ጓደኞች ናቸው? ድሮም ናቸው አዲስም ከእኔ በጣም የሚያናንሱም ልጆች አሪፍ ልጆች ጋር ጥሩ ጊዜ ነበረኝ። በጣም በጣም ደስ አርቱን አፕሪሼት ያደርጋሉ፣ ክብር አለ፣ ያከብሩሻል፣ በቃ ይጠይቁሻል። ፖዚቲቭሊ በቃ የሚፈልጉትን ነገር ይጠይቁሻል። እንደዛ አይነት ነገር ደስ ይላል። አንዳንዶቹ ስራዎች ቅድም ሜንሽን እንዳረግከው ፖለቲካ ላይ ቤስት የሆኑ ናቸው እና ሰው አንደርስታንድ ያደርገዋል፣ ጥበቡን ሂውመሩን አንደርስታንድ ያደርገዋል። ጥሩ ጥያቄ ነው፣ ግን ሂደት ነው። አንዳንድ ወዳጆቼ ምን ይላሉ መሰለሽ፣ አሌክስ ያንተ ጊዜ ገና ነው የሆነ ደክም ያለው ኦብቪየስሊ ምንም አሁን ባልደክም እንትን ምልበት አይደለም። ብዙ አመት በነፃ ለፐብሊክ 2-3 ስዕል በሳምንት እየሰራው እያንዳንዱ ስዕል 4 ሰዓት 6 ሰዓት 3 ሰዓት ምናምን ይወስዳል። ሰጥቻለሁ ለብዙ አመት ቀላል አልነበረ እና እንዳልኩሽ ለፖለቲካ የሚሆን ለማህበራዊ ለኢኮኖሚ እንደዚህ የህዝቡ ግንዛቤ ፖለቲካሊ የሆነ የተቀራረበ አይደለም። ላይክ አንድ የሆነ ከለር ያለው ነገር መሀላችን ሲቀርብ ይሄ ከለር ምንድን ነው ስትይ ለከለሩ በጣም ተቀራራቢ የሆነ መልስ ከሌለች አንድ ሰው ሌላ ተቃራኒ ካረገ ችግር አለ ማለት ነው። እንደዛ ማለት ነው። አንዱ በጣም ያየዋል፣ አንዱ ምንም አያየው። እንደዛ አይነት ጋፕ አለ። ግን አርት ላይ እንደሱ ነው አይደለ? ነው ስለሽ ለልሽ የፈለኩት መሰለሽ ነው። አንድ ሰው ከለር ብራይንድ ካልሆነ በስተቀረ ከለር ያያል አይደል? የቀለሞቹን ስም የሚያውቅ ከሆነ የቀለሞቹን ስም ሊነግርሽ ይችላል። ማያውቅ ከሆነም ደግሞ ብሎ የሆነ ይሞክራል። አረ ገብቶታል፣ ግን ይሞክራል። አሁን እዚህ ጋር ስለልሽ የፈለኩት አርት እንደዚህ ሪያሊስቲክ አርት የሆነ ነገር ኦብቪየስሊ ሁሉም ሰው በቀላሉ ይረዳል ምናምን ነገር የሆነ ታሪክ ነክ ነገር ሊሆን ይችላል፣ አካባቢም ጨዋታ ሊሆን ይችላል ምናምን ብቻ ምንም ነገር የቸርች ነገር ሊሆን ይችላል ምናምን በቀላሉ የሚታይ ቪዥዋል የሆነ ነገር አለ እዛ ጋር በቃ ትግባቢያለሽ። ካርቱን ማለት አንደኛ በውስጡ የፖለቲካውን ማታውቂው ከሆነ የፖለቲካውን አካሄድ ማታውቂው ከሆነ ለአንቺ የሚሰጠው ትርጉም ሌላ ነው፣ ኮምፕረስ ሌላ ነው። እኔ አሁን ፖለቲካ አይገባኝም። ስለዚህ ያንተ ስራዎቹ ኤግዛክትሊ ምንም አንደርስታንድ አላረጋቸውም ማለት ነው። ግን ክሪቲሳይዝ ስትደረግ አንተ መልስህ ምንድን ነው? እኔ መልስ አልሰጥም በእውነት ቢኮዝ እንትኑ ገና ስለሆነ ገባሽ። ይሄ አብሮ የመጓዙ ነገር አብሮ የመናበቡ ቀደም እንዳልኩሽ ነው። ይሄ በየትኛውም ፕሮፌሽን ውስጥ ሆኜ የሆነ የጋራ የሆነ ዘፈን አለን እኮ። ዘፈን እኮ ይሰማል እኛ ሰው እኮ በደንብ እሽክም ይላል አብሮ ከየትም ይምጣ እስክስታ ይመታል። ኧረ እንዴ ልክ እንደሱ አርቱም ላይ የሚያቀራረብ ነገር ያስፈልጋል ያለ ማለት ፈልጌ ነው። አይ በጣም ጥሩ። እስቲ አርቶችን እንያቸው አንዳንዶቹን። ከዛ አንተ በምን ለንስ አይተኸው ነው እሱን የሰራሃቸው? እኔ ደግሞ እስቲ አንቺ የገባሽን ትንሽ ነገር ቤተ የገባኝ ወደ አንቺ ልምጣ ወደ ሌላና የመጀመሪያው ይሄኛው ነው አይቼው ያየሁት። የድሮ ታሪክ ነው ይሄ የድሮ ከድሮ ልጀምር ብዬ ነው። እኔ አሁን ይሄንን ሳየው ኮሎኔል መንግስቱ ኃይለማርያም ጂምናስት ነበሩ ወይ አልኩኝ። የሆነ አክሮባት ባየር ላይ ሲሰሩ ነው የሚታየኝ። ከዛ ላይ ከጀርባው ማነቆ አለ። ይህን ስልስል አንተ ምን አስበህ ነው? እሱን ከሱ ስዕል በፊት የኃይለ ሥላሴ ስዕል አለ። እንትን ነው ያደረኩት። መጽሐፉ እንዴት መሰለሽ እንደ ስቶሪ ቦርድ ነው። ላይክ ከኃይለ ሥላሴ ይጀምራል፣ መንግስቱ ጋር ይሄዳል፣ መለስ ጋር ይሄዳል፣ አብይ ጋር ይሄዳል። እንዲህ እያለ ነው መጽሐፉ እንትን የሚያደርገው እና ኢንዳፕ የሚያደርገው ማለት ያው ሁሉንም ስራዎች ላካትታቸው ሁሉም በጊዜው በነበረው ይሄኛው የተሰራበት ከኃይለ ሥላሴ
በኋላ በደርግ ጊዜ ያው ደንግጠን ያደግነው እኛ ኦብቪየስሊ የሱን የራሱ የቻለ ፓኬጅ አለው። የኔም ትውልድ ይሁን ከኔ ታላላቆች ፓኬጅ የነበሩት የሄዱበት ነገር ሰቆቃ አለ ምናምን ነገር አወጣጡ ግን በሰላም ሰውየው እንዲወጣ ተደርጎ በዛ ጊዜ የነበረው የኔ ትርጉም ኮምፕሊትሊ ሌላ ቦታ ነው ያለው። ሌላ ሁለተኛ ያየሁት ደግሞ ዶሮዋ ሆነ በዓል ጋር እንደዚህ አይነት ቁጥር ተከስቶ ነበር በዛ ቀን እና ዶሮዋ ከመታረዷ በፊት አመልጣ ላይ ወጥታ ጋዜጣ እያነበበች ነው እና ዶሮዋን ለማውረድ እናት አባት ልጅ ምናምን ተንጠልጥለው እሷን ለማውረድ ነው እና ያቺ ደግሞ ሰልፍ አጋጣሚ አግኝታ እያነሳቻቸው ነው እና ላለመታረድ ነው እሷ እዛ ላይ እና ያንን ጊዜ በደንብ እያከበረች ነው እና ግን ያ ቀን ኤግዛክትሊ በዓል ነው ዴፊኒትሊ ቀኖቹ በዛ ልክ ተከስተዋል ቁጥሮቹ። ይሄ ደግሞ የቫለንታይንሱ ነው። እኔ የምታየኝ በሬው እዛ ጋር ቁጭ ብሎ እንደው አታፍሩም ወይ ስትበሉኝ ነው። አዎ እውነትሽን ነው። እሱ ልክ ነኝ። አስተያየቱ እሱ ነው የሚመስለው። ቫለንታይንስ ዴይ ነው። ቫለንታይንስ ዴይ ነው። እሷን በጣም ተደስታ አበባ ይዛለች፣ ስጋዋን እንጆይ እያደረገች ነው። ይሄ ሰልፊ የሚለው ሰልፊ የሚለው እዚህ ሀገር ሁለት አይነት ርዕስ ጨዋታ ላይ ያለ እሱ አንዱ እናቶች ብቻ ናቸው ሰልፊው ላይ ያሉት። እንዴት ነው ይሄ ነገር? ሲንግል ማሞች ብዙ አሉ። ይሄ ሲንግል ማሞች ነው። ኦኬ ሁለት አይነት ሀሳቦች ልትገልጽበት ይቻላል። አንዱ በጣም ጥንካሬያቸውን ብቻቸውን ልጆቻቸውን የሚያሳድጉ በጣም ጥሩ ጠንካራ የሆኑ እናቶች አሉ፣ ጎበዞች ማለት ነው እና በትርፍ ጊዜያቸው ወጥተው ዘና ብለው ምናምን የሚመለሱበት ማለት ነው። የአዘር ሳይድ ደግሞ ደፈኒ ፓርቱ ደግሞ እንደዚሁ ሲንግል ማሞች ሆነው ጨዋታ ምናምን የሚወዱ ቅጥቀጣ የሚወዱ ምናምን እናቶች አሉ፣ ላይክ ባሎቻቸው ማለት ነው። አንዳንድ ኃጢአት ተፈጥሮበት ምናምን ተቤት ይወጣም ብዙ ባል አለ፣ በሰላማዊ መንገድ ይወጣል፣ ደግሞ ጠፋት እዚህ ተብሎ ይወጣል። እንግዲህ ሁሉንም ጥሩ ማውራት ካለብን ማለት ነው። እኔ ያው ትንሽ እውነት መንካት ደስ ይለኛል እና ካየሁት ነው እና ሰብሰብ ብለው በርገራቸው ምናምን ይዘው ብዙ ጊዜ ስለ ባሎቻቸው ያወራሉ እና እዛ ውስጥ ብዙ ሂውመር አለ። በጣም በጣም ሙሉ መጽሐፍ የሚወጣው የሚባባሉት ነገር አለ። ያን ታሪክ አውቃለሁ። እሱ ከባሎች ይለያል ብለህ ነው? ባሎች ሰብሰብ ሲሉ እንትኑ ይለያል። ያወራሉ ግን በእናቶች ዙሪያ ላይ ባለው ሰዓት ልክ አይደለም እንጂ ያወራሉ። የሆነ ነገር ያበሳጫውን ነገር ሊያወራ ይችላል። የእናቶቹ ፈን አለው፣ ሳቅ አለው። ብዙ ሲነጋገሩ የተፈጠሩ ነገሮች ላይ በጣም ነው የሚስቁት በጣም እና እዛ ታሪክ ውስጥ አጋጣሚ ሂውመር ያስፈልጋል። አዎ ያስፈልጋል ግድና ደግሞ ሁሉም ነገር ስሙዝ አይደለም አይደል? የሆነ ጭስ ነው እንዳልኩሽ ዘርፈ ብዙ ታሪክ አለው። አብረው ባለመሆን ዙሪያ ላይ ልጆች በአባትም በእናትም ያድጋሉ። ብዙ ማለት ይቻላል ማለት ነው። ዛሬስ ላይ ሴንሲቲቭ ናት ትንሽ፣ ለዛ ነው ሴንሲቲቭ ናት። አዎ አሁን እኔም እችን ፐርሰናሊ ልወስዳት እችላለሁ፣ ግን በአርቲስቲክ ቪው ብቻ በሱ ይዤዋለሁ። አንዳንድ ነገሮች ላይ እየሳቅን ካልሆነ መጓተት ነው። ሁሉም ላይ መሳቅ አለብን። ይሄኛውስ ይሄ አረብ ሀገር ብዙ የስደት መልክ ይላል። በብዙ መልክ እነዚህ አረብ ሀገር የሚሄዱ እህቶቻችን በዛ ዙሪያ ላይ እኔ እንትንም አለ የአኒሜሽን ስቶሪ ቦርድ አለኝ። አኒሜት አልተደረገም፣ አኒማቲክ ስቴጅ ላይ የደረሰ የሰራሁት ነገር አለ። ስፔሻሊ በስደት ዙሪያ ላይ ብዙ ፊቷ ወደዛ ዞር ብሎ እየሮጠች ነው። ያው እንደ ልባቸው ጫውቷቸዋል አይደል? እዛ ከደረሱ በኋላ ብዙ ስራ አሉ። እኔ ችኛዋን በጣም የምወዳት ናት። የዛሬ ስንት ዓመት ነው ይሄንን ያየሁት እና ስም ሰጥቻት ነበረ። እትዬ ጥሩነሽ እላት ነበረ። ለምን እኛ ቤት ነበሩ እትዬ ጥሩነሽ የሚባሉና እንጀራ ጋግረው ሲወጡ ሁሌ ጆሯቸውን እንደዚህ ኩርኩር ያደርጉትና ከዛ የሆነ ሳቲስፋይንግ የሆነ ኤክስፕሬሽን ነበራቸው ጎርጉሮ ጆሯቸውን እና አርቲስቱ ማን እንደነበረ አላቅም ነበር። አሁን
ቢኮዝ ሌላ ነገር እየጻፉበት ምናምን ብዙ ሰው በተለያየ መልኩ ሲጠቀሙበት ስላየሁኝ ይህ ብቻ አይደለም። አንዳንድ ፖስት ካርዶች ድሮ የተሰሩትን ታትመው ምናምን ጊዮርጊስ መሬት ላይ ተደርድረው ምናምን ሲሸጡ ሁሉ አግኝቻቸዋለሁ። ችግር የለውም። ግን ሳረሰው ይሄን ስዕል ሊያቢ ተፈሪን ታውቂያታለሽ? እዚያ ጋር ጎበዝ እሷ ብዙ ካርቱኖች ከእሷ ጋር እየተወያየ ምናምን በአንድ ወቅት እንሰራ ነበረ እና በጣም ክሬቲቭ ናት፣ ኮሚክ ናት ምናምን እና ማማ ዘርፌ ነበር የምትላት ማማ ዘርፌ ነው የእሷ ደግሞ የሰጠቻት ስም። ለሳስ የሚሉ ሰዎች ያውቅ ነበር ሁሌ መቼም አንድ ቀን የሆነ የምንሰባሰብበት ነገር ይመጣ ይሆናል። ያ ከዚያ ያለች ጊፍቲ በዳዳ የምትባል አሜሪካን ያለች፣ ምስራቅ የምትባል ሌላ ልጅ አለች፣ ጥላሁን አሉ ለሳስ የሚሉ እንደዚህ ሂውመር ያላቸው ካርቱን አንደርስታንድ የሚያደርጉ ምናምን ልጆች ከእነሱ ጋር ጥሩ ጊዜ ነበረ። ከወጣቶች ጋር ትሰራለህ? ኢትዮጵያ ውስጥ ሜንተር የምታደርጋቸው ልጆች አሉ? በጣም ጎበዝ ልጆች አሉ። ኮሚኒኬት እናደርጋለን። አንዳንድ ስራዎች እንደውም ከዚህ እዛው እንዲያልቁ ያደረግኩባቸው መንገዶች አሉ። ስራ ወደ እኔ ይመጣል ከየትኛውም ከኤንጂኦ ሊሆን ይችላል፣ ከዩናይትድ ሊሆን ይችላል፣ ከተለያየ ነገር ስራዎች አንዳንዴ ይመጣሉ እና አንዳንዶቹ ስራዎች እኔ ጋር እንደ ስቶሪ ቦርድ ሊያልቅ ይችላል። ሌሎች የተረፈው ደግሞ እዛው ሀገር ውስጥ በዛ ሀገር ውስጥ ባሉ ሰዓሊዎች በማውቃቸው የሚያልቁ ስዕሎች አሉ እና ነገ የሆነ ሰብሰብ ብለን የምንሰራበት ፕላትፎርም ይኖራል ደፍነል። እና አርቶችህን ትሸጣቸዋለህ ኢንዲቪጁዋሊ? ከምትሸጣቸው ከሆነ የትስ ነው የሚገኙት? አሁን እንግዲህ ኤግዚቢሽን አሁን የተወሰኑ ስራዎች መጽሐፍም ፈንጠዚያ የሚለው ፈንጠዚያ ወደ አማዞን ለማድረግ ሞክረን ነበረ። ግን እንዳልኩሽ በጣም አድክሙ ምናምን ነው ከዛ የወጣሁት በብዙ መልኩ። ድጋሚ ደግሞ ብዙ እየሰራሁ ምናምን ነበር። አሁን የሚቀጥል ቡክ አለ ሌላ እሱ ሲያልቅ አማዞን ላይ ሁለቱም አማዞን ላይ ማግኘት እንችላለን። በተረፈ እዚህ ሀገር ለንደን አዲስ ሬስቶራንት አለ፣ ፍላሚንጎ ሬስቶራንት አለ። ሁለቱ ጋር ሰው ማግኘት ባይ ዘ ዌይ በሉኑ የሚባል ዌብሳይትም አለ አሁን የኢትዮጵያን ፕሮዳክቶች አርት ወርኮች ፕላትፎርም ነው። እዛ ላይ ማድረግ ይቻላል። አክሰስ ለብዙ ሰው እንዲኖረው ኤግዚቢሽኖችም ይኖራሉ። እሱንም እናደርጋለን። እና ያንተን ስራ መከተል የሚፈልግ ሰው ሶሻል ሚዲያ አለ? ሶሻል ሚዲያ ኦብቪየስሊ በሶሻል ሚዲያ ነው የኖርኩት። ፔጅ አለኝ፣ ኢንስታግራም አለ ምናምን አለ፣ ፌስቡክ ፔጅ አለ፣ ፌስቡክ አለ። እዛ ላይ ነው ብዙ ስራ ያለው እዛ ላይ ነው። የወደፊት ፕሮጀክት አለ? እንዳልኩሽ የስቶሪ ቦርዶች ሰርቻለሁ። የሆነ አኒማቲክ ስቴጅ ላይ ደርሳለ። ኒል ደግሞ ሊያልቅ ያለ ደግሞ ማውራሽ የግማሽ ደቂቃ የአንድ ደቂቃ ገማሽ ነው እና what is it based on? based on politics, based on cultural stuff, based on humor, like anything globally የምታያቸው ይሄ በትራምፕም ዙሪያ ሊሆን ይችላል የተለያየ አሉኛ። ከመጨረሻችን በፊት የኢትዮጵያኖች በለንደን የሚገኙትን በካርቱን መልክ አስቀምጣቸው ብልህ እንዴት አድርገህ ትስለዋለህ? የትኛውን ዘመን አሁን በጣም ገባለ። በአንቺና በእኔ ዘመን አለ፣ ባህል ላይ መጡ ነበሩ የሰራሁት አለ። ሌላ መጽሐፍ እኮ አለኝ የዛሬ 18-20 ዓመት እኮ በጣም የሚፈናከቱ ልጆች ገብተው ነበር እዚያ ጋር። አሁን አድገው ምናምን ትልልቅ ሰዎች ሆነ ወላልደው በየቦታቸው ሰላም ነው ያሉት። በዛ ሰዓት ግን ሀገሩን ቀውጥ ያድርገውት አሁን በሱ ዙሪያ ላይ ላስት ፔጅ ላይ ነው ምናምን አንድ ሬስቶራንት ውስጥ ያየሁትን ያስቀመጥኩት ነገር አለ። እሱም አልፏል። ከዛ በኋላ ደግሞ ሌሎች ምናምን መጥተዋል እና እንዳልኩሽ ነው ላይክ አሁን ይሄ ቅድም አሁን በሲንግል ማም ምናምን የተጫወት ነው ጨዋታ አለ አይደል? የሚታዩ ብዙ ነገሮች አሉ። እዚህም አንዳንዱ ሲስተም ውስጥ ላለመግባት በጣም ሲቸገር የምታይበት ነገር አለ። በቃ በዛችሁ በመጣበት ምናምን እንጀራ በወጥ ምናምን የሆነ የሚያቃጥል ነገር ከዛ ስጋ ከዛ ቀደዳ ከዛ ምናምን የሆነ ኃይል አለ። ምን ወደ ሰፈር ቡዜ ባሄድም ምንም የትም ማሄድ አለ። እነሱንና ደግሞ በጣም እዚህ የቆዩ ተወልዶ ያደጉ ምናምን ትልልቅ ልጆች አሉ እዚህ። እነሱ ያላቸው አንደርስታንዲንግ እና እዚህ ጋር ያለው ደግሞ ሁለቱም ተመሳሳይ ሀገር ነው የመጣው፣ ግን ላኮፍ ብዙ ነገር ኤኒዌይ እና እዚህ ጋር ምሳሌው ሂመር እና እዛ ጋር ምሳሌው ሂመር የተለያየ ነው።
ልስራ በል ማለት ነው። ለየትኛው ነው ምሰራው? ካርቱን እኮ ምሳሌ እኮ አሁን የሆነ ልክ አሁን እዚህ ሀገር ሰን ጋዜጣ አለ እና ደግሞ ጋርዲያን አለ። አንባቢ ለማን ነው የምታቀርቢው ነው የቱ ጋር ነው? ስለዚህ ልክ እንደዛ ነው ካርቱን እንደዛ ነው። ባይዘዌ ወደፊት ሲጠራ የሆነ የምትሰጪው ቦታ ላይ የምትመረቂበትም የምትሰጪው የሚሸጭበትም የሚሰራበትም ዋጋ የሚሆኑ ወሬ ይለያያል ኦብቪየስሊ። እና ወደፊት ጥሩ ነገሮች ይመጣሉ ብዬ አስባለሁ። ብዙ መጫወት እንችላለን፣ ግን ጊዜያችን እያለቀ ነው። ስለዚህ በጣም አመሰግናለሁ አሌክስ፣ እዚህ መተህ ክሪኤቲቭ የሆኑ ወርኮችን ስላካፈልከን ቴንክ ዩ በጣም። እኔም አመሰግናለሁ ስለጋበሽኝ፣ በጣም ደስ ይላል። አመሰግናለሁ። እኔ አመሰግናለሁ። ቴንክ ዩ። ተመልካቾቼ የዛሬው ቆይታችን ይህን ይመስል ነበረ። በሚቀጥለው ፕሮግራም እስከምንገናኝ ድረስ መልካም ቆይታ። የካርቱን ፋይዳዎች ላይክ ካርቱኒስትና አኒሜተር በሪያሊስቲክ አርቲስት በተጻራሪ መንገድ የሚመስል መንገድ ሊገለጹ ይችላሉ። አንደኛው ተፈጥሮን መገልበጥ፣ ፐርፌክሽን፣ የምታየውን እንደነበረ ማስቀመጥ የተለመደና ለረጅም ጊዜ ብዙ ሰዓሊያን ሲተገብሩት ቆይተዋል። ያንን ማስታወስ ይቻላል። ግን ካርቱኒስት በተለይ አኒሜተር ተፈጥሮን በፍጹም አይገለብጥም። አንደኛ which is not real የማይታመን እንዲታመን የግድነቱን ልክ እንደምታስቢው ያህል ያስኬዳል። ኢሉዥን ኦፍ ላይፍ ይባላል እና የመጠኑ ውስንነት የለውም። የፈጠራ አቅም እስካለ ድረስ ደግሞ ለምትሰሪው ካርቱን ወይም አኒሜሽን ስታፍ ገደብ የለውም። ግን በፈጠራ ውስጥ ታሪክ፣ ስቶሪ እና የአርት ወርክ ሲጣመሩ የሚያመጡት ተጨባጭ ውጤት ወሳኝ ነው። ለኦዲየንሱ ምን ያህል ተቀባይነትና ተወዳጅነት ያስገኛል የሚለውን ደግሞ ቁልፍ ጉዳይ ሆኖ ይታያል ማለት ነው። ምክንያቱም ቤስት ስቶሪ አለ፣ ባድ ኢሉስትሬሽን ካራክተር ሊኖር ይችላል። እንደገና ደግሞ ቤስት ሶሊድ ድሮይንግ ሆኖ ደግሞ ባድ ስቶሪ ሊሆን ይችላል። እነዚህ በጥንቃቄ ካልተሰሩ የተዋጣ ኮሚክ ቡክ ኦር አኒሜሽን ለማድረግ ከባድ ይሆናል ማለት ነው እና ይህን ይመስላል።